ወንድም እኔም ወንድም ብለህ እና እዚህ ታላቅ ቤተክርስቲያን አስተዳዳሪ ወንድማችን እስካሁን ድረስ በትህትና አባታችንን አደራ ጠብቀው የምትሄድ ወንድማችን እና ሌሎቻችሁ ግን ከሌ ብዬ ከምን ደግሞ በጣም የሚያስቸግረኝ ነገር ፕሮቶኮል መጠበቅ በጣም ነው የምቸገረው እና ከዚያ ይልቅ ዝም ብዬ ሁላችሁ ካህናት አባቶች እንደየእውቀት እንደየክብር እንደየስልጣን ደረጃችሁ እና ደግሞ ዘማሪያን ቅድምም የዘመራችሁ ምናፍቀው መዝሙር የመዝሙር ሲዘመር ጊዜ አንድ እህት ማረሳት አለች። አሁንም ከአባቶቿ ጋር በሰማይ የምትዘምር የማህሌት መዝሙር በጣም ሲዘምረው በበዛ ትዘምራለች እና እሷ ትዛለች እና ቅድም ማተናነቅ እና እግዚአብሔር እናንተ ይህን የዘመራችሁ መዘምራን እንዲሁም ምዕመናን ሁላችሁ እግዚአብሔር ታላቅ አምላክ ስለሆነ አመስግነናል። ስለሚያስፈልገን ለምነናል። በአንድ ላይ በሰላምታ ልውውጥ እግዚአብሔርን እናመሰግናለን። እንደምን አደራችሁ? በኒውዮርክ ሀገር እንደምን ዋላችሁ ነው እንግዲህ። እንደምን አደራችሁ? እንደምን ከረማችሁ? እንኳን ያደረሳችሁ። ትናንትም እንዳልኩኝ ትናንት የተወሰኑ ሰዎች ነበሩ። ዛሬም እንደምል ይህንን ቀን እኛ የምናከብረው በኦሃዮ መድኃኔዓለም ነበር። አባታችንም በየዓመቱ የሲኖዶስ ስብሰባ ስለነበር ምርጫም በዚህ አካባቢ በዚያ ጊዜ ስለነበር የፕሬዝደንታዊ ምርጫ እዚያ ሆነን ነው ልባችን እየተሰቀለም እየተደሰተም የምናስተላልፈው የነበርና ዛሬ ደግሞ ከብፁዓን አባቶቻችን በሰማይ ካሉት ጋር ሆነን እኛ ደግሞ በአካል ሆነን ከዚህ ከብፁዕነታቸው ቦታ እንድናሳልፍ እግዚአብሔር ረድቶናልና እግዚአብሔርን እናመሰግናለን። እና እንግዲህ ትናንት የሆነ ትምህርት ብዬ ነበር። እሱ ነው ብንማረው ብንወያየው ይሻላል። ትምህርት አይደለም፣ አሁን መልከጼዴቅን ማሳየት ነው የዛሬው ትምህርት አይደለም የምንማረው፣ ብፁዕነታቸውን ማሳየት ነው እና በዕብራውያን የተጻፈልንን ወደ ዕብራውያን የተጻፈ መልእክት እሱን ነው ማይና በዚያ ውስጥ ዝም ብዬ ቆጥሬ የማልጨርሰው ነገር አለ፣ አይጨረስም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ብፁዕ አቡነ መልከጼዴቅ እና እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተገናኘና አብሮ የሰራ በምድር ላይ የለም። እንደ ብፁዕነታቸው እና ደግሞ ከቤተክርስቲያን ጋር የቤተክርስቲያንን ችግር ከዳር እስከ ዳር ያወቀ ለዚያ መፍትሄ ለመስጠት የጣረ እናም ደግሞ የሰጠ እንደ ብፁዕ አቡነ መልከጼዴቅ ሰው የለም። የፈለገ ቢሆን ተወዳድሬ እርግጠኛ ነኝ የወርቅ ሜዳሊያ ቢሸለም በዚያ አሸንፋለሁ እሳቸውን ተጥኜ። ስለዚህ አልቀን አንዘልቀውም የብፁዕነታቸውን እና ትናንትም እንዳልኩ ዛሬም እሱኑ ነው። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። እስቲ ይህን ቃል በሉት ሁላችሁም። እንዴ አይሰማም። እስቲ ይሄን ጋር በሉ። የእግዚአብሔርን ቃል የተናገሯችሁን ድገሙት እንደገና። ዋኖቻችሁን አስቡ። ይሄ ነው የዛሬ እውቀታችን፣ የዛሬ ትምህርታችን ይሄ ነው እና የምናስብባቸውን 3 ምክንያቶች ሰጥቶናል። ይህንን መልእክት ጻፈ ጸሐፊ ሐዋርያው ጳውሎስ ነው እንላለን እኛ። ብዙዎች ግን ዘግይቶ የተጻፈ ስለሆነ የሐዋርያው ጳውሎስ ልጅም ሊሆን ይችላል ወይም እሱ ጽፎት ሌሎች ብሎታል ይባላል። ግን በቃ ግሩም የሆነ መልእክት ነው እና በ3 ምክንያቶች የምናከብርበትን 3 ምክንያቶች ሰጥቶናል እና ሶስቱንም አብረን እንድናስባቸው ማለት ነው። እነሱን ስናስብ አብረን የምናስባቸው 3 ነገሮች ነው። አንድ የኑሯቸውን ፍሬ እየተመለከታችሁ ምናችሁን አለ። ይህንንም እንደገና በሉ። የኑሯቸውን ፍሬ እየተመለከታቸው አይሰማም። አሁን እየተመለከታችሁ የሚለው ነገር ያለማቋረጥ ቀን ሌት እስከ እልፈተ ጊዜያችሁ ድረስ ማለት እየተመለከታችሁ ይላል። ይሄ አንዴ። ከዚያ ቀጥሎ በእምነት ምሰሏቸው። ይህንንም በሉት አብራችሁ ከሌላ አሁን ሁሉንም አንድ ላይ ነው። የእግዚአብሔርን ቃል ያተናገሯችሁን
ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ አይሰማም? ትናንትናና ዛሬ እስከ ዘላለም ያው ነው። ይሄ ነው የዛሬ እንግዲህ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ሐዋርያው የጻፈላቸው አይሁዳውያንና እኛ ዛሬ አንድ አይነት ነው። ይሄ ቃል ዛሬ እኛ እንማረው ዘንድ እናስተውለው ዘንድ ይገባናል። ሐዋርያው የጻፈላቸው አማኞች ዕብራውያን ናቸው። ዕብራውያን ማለት የአይሁድ እምነት ተከታዮች ናቸው። አይሁዳውያን ናቸው ማለት ነው። ስለዚህ ከአይሁዳውያን መካከል ክርስቶስን ያመኑና በሱ ሕይወት የሚኖሩ ሰዎች ነበሩ ማለት ነው። በአንጻሩ ደግሞ አይሁዳውያን ክርስቶስን የሰቀሉ ናቸው። ያውም ዛሬ አንደኛው ልንለው የሚገባን ነገር ክርስቶስ በሚሰቀልበት ጊዜ የሮማውያንን የፍትህ አደባባይ የተገዳደረው ተከሳሽ ብየዋለሁ። የሮማውያንን የፍትህ አደባባይ የተገዳደረው ተከሳሽ አቡነ መልከጼዴቅም የኢትዮጵያውያን የደርግን የፍትህ አደባባይ ተገዳድረውታል። በነገራችን ላይ ተገዳድረውታል። ይህን ሁለቱን እናየዋለን ትንሽ ትንሽ እግዚአብሔር ከረዳን። ስለዚህ እነዚህ ዕብራውያን የክርስቶስ ተቃዋሚዎች ወገን ናቸው። የክርስቶስ ሰቃዮች ወገን ናቸው። ስለዚህ ክርስቶስ ጌታችን ኢየሱስ ክርስቶስም አይሁድ ነው። በዘሩ የተወለደው እዚያ ነው። ሕጉን አጥንቷል፣ በሕጉ ኖሯል። ሕጉን አንድም ሕግ አልሻረም፣ ፈጽሟል። ነገር ግን ተሰቅሏል። ስለዚህ የአይሁድ ጠላት ሆኖ ተገኝቷል ማለት ነው። እሱም የተከተሉ ሁሉ የአይሁድ ጠላቶች ናቸው ማለት ነው። እነዚህ አማኞች ክርስቶስን በማመናቸው ምክንያት በአይሁድ ወገኖቻቸው ይገደላሉ፣ ይሰቃያሉ፣ ይታረዳሉ፣ ለአንበሳ ይሰጣሉ፣ በገደል ይጣላሉ፣ በእርጥብ ቁርበት ተጠቅልለው በእሳት ይለበለባሉ። በምን ምክንያት? ክርስቶስን በማመናቸው ምክንያት። እና ደግሞ አስተማሪዎቻቸው ደግሞ ብዙዎቻቸው በአንበሳ ተቆርጠው ተበልተዋል። አንዳንዶቻቸው አይኖቻቸው እያለ በቢላዋ ሲታረዱ አይተዋል። አንዳንዶቹ ደግሞ በእሾህ ላይ በባዶ እግራቸው እንዲራመዱ ሲገደዱ ምስማሩ ከእግራቸው ተተክሎ መንቀላቀቷቸው ሲሰቃዩ አይኖቻቸው አይተዋል በክርስቶስ ምክንያት። እና ደግሞ ያኔ እንደዚያ እየሆኑ በደስታና በሐሴት ወንጌልን ይሰብኩ ነበር። በመከራ ሆነው ያስተማሯችሁን ነው የሚለው ጸሐፊ። በመከራ ሆነው ያስተማሯችሁን፣ በስቃይ ሆነው ያስተማሯችሁን፣ በአንበሳ አፍ ሆነው ያስተማሯችሁን፣ በእግዚአብሔር ፊት ታማኝ ሆነው ያለፉትን ያስተማሯችሁን የእነሱን ሕይወትና ያስተማሯችሁን ቃሉን አስተውሉ፣ አስቧል። ዛሬኛ ይሄ አደራ በዚህ ቦታ በዚህ ሰዓት በአሁኑ ጊዜ ተሰጠን። መልከጼዴቅን አስቡ አለ ይሄ ጸሐፊ ቢኖር እርግጠኛ ነኝ ይሄ ጸሐፊ አሁን ቢጽፈው የመልከጼዴቅን መልከጼዴቅ የወጣውን የወረደውን የቆመበትን ዓላማ ፊት ለፊት ውሸትን የተጋፈጠበትን ከሐሰተኞች ጋር ተጋፍጦ የተሰደደበትን ተሰዶም ደግሞ ዓላማውን ያልሳተውን የመልከጼዴቅን ውለታ አትርሱ ብሎ ይጽፋል ብዬ አስባለሁ። በተለይ ይሄ ቤተ ክርስቲያን ይሄ ይባለው ዘንድ የሚገባ ነው። እዚህ ቤተ ክርስቲያን ስመጣ አንደኛው የሞትን አስከፊነት እንጠላው እሳቸው ማለት ነው።
እሳቸውን ሳጣ ቦታው ቅርብ ይለኛል። ሌላ ሰው የለም ማለት አይደለም፣ ግን መልከ ጼዴቅን አይወክልም። ሁሉም ተሰብስቦ አይወክልም። መልከ ጼዴቅ ቁመታቸው አጭር ነው፣ አይታችኋቸዋል። ግን ማህሌቱ ላይ ሲሄዱ 10 ሰው የቆመ ነው የሚመስለው። እውነቴን ነው የምላቸው። ግጭ ሲሉ ህግ ማህሌቱ ይሞላል። መልከ ጼዴቅ እንዴት ይረሳል? የቅዳሴው ጥንቃቄ፣ የጸሎቱ መዓዛ፣ የትምህርቱ ሚስጥር፣ የምሳሌዎቹ ዕንቁነት መልከ ጼዴቅ እንዴት ይረሳል? መልከ ጼዴቅን አስተውሏል። አሁንም እንኳን ኢትዮጵያ የሚንቀሳቀሱ ብዙ ነገሮች የመልከ ጼዴቅ አሻራ የሌለባቸው ያለው። ቅድም ትናንት ከኔታ ጋር እናወራ ነበረ። የመጀመሪያውን ድጓ ገዝተን ነበር አሉ። ግን አሻጥረኞች አሻጥረውባቸው እንደገና ድጓ እንዲጽፉ አስገድደዋቸዋል እንጂ ድጓው መጥፎ ነው አይደለም። መልኬ ምን ያልበት አለ። በዚያ ዘመን በሬዲዮ ይሰብኩ የነበረ ሐዋርያዊ ድርጅት የሚል በምድሪቱ የመጀመሪያው ከቤተ ክህነት ነፃ የሆነ ሐዋርያዊ ድርጅት የሚል የመጀመሪያው ከቤተ ክህነት ነፃ ሆኖ በቅድስት ሥላሴ በካቴድራል ዙሪያ ካቴድራል ማለት የቅድስት ሥላሴ ካቴድራል ማለት በዚያ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ መስሪያ ቤት ማለት ነው። መልኬ የሚሰራውን 30% እንኳን ቤተ ክህነት አይሰራው ነበር። በጣም ብዙ ትምህርት ቤቶች ነበሩ፣ ብዙ መነኮሳት ነበሩ፣ ብዙ ሰባክያን ነበሩ። እኛ ሁሉ ዋና ስራቸው ክርስቶስን ማገልገልና ወንጌልን መግለጽ ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይኗ የተገለጠው በሳቸው አይደል? እናቶችን እህቶችን አንድ ላይ አድርገው ዘማሪ በማድረጋቸው ምክንያት ተከሰው ቀርበዋል እኮ። ዛሬ እኮ በቤተ መቅደስ በቤተክርስቲያን ፊት ለፊት ሆናችሁ ዩኒፎርም ለብሳችሁ የምትዘምሩት እኮ እናንተ ዘማሪያን የመልከ ጼዴቅ አሻራ እኮ ናችሁ። እናንተ የእሱ የእጅ ፊርማ እኮ ነው ሰንበት ትምህርት ቤት። የመልከ ጼዴቅ እኮ የእጅ ፊርማው እኮ ነው። መልከ ጼዴቅ ሰንበት ትምህርት ቤት እያየ መልከ ጼዴቅን የሚረሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሃዲ ባልሆነ፣ ምናልባት በጋሻውን ካልሆነ በቀር ሌላ ማን ይሆናል? በሞት የሚደሰሰው ካልሆነ በቀር ሌላ ማን ይሆናል? ዋኖቻችሁን የእግዚአብሔርን ቃል የነገሯችሁን አትርሱ አሉ። የቅዳሴው ውበት እንዲኖር የማህበረሰብ ችግር የገባቸው ቅዳሴን ገብቶ መውጣት ሳይሆን መቀደስ እንደሚቻል ያስተማሩ። በኢትዮጵያ እኮ ቅዳሴ ገብቶ ይወጣል እንጂ ቅዳሴ እኮ የለም። በነገራችን አንድ ጊዜ እዚያ አንድ የህዳር ሚካኤል ቅዳሴ ይቀደሳል። መጣና አንዱ እንዲሁ ውጭ ሀገር እኮ ቅዳሴ የለም አለ። አይተኸዋል አልኩት። አሁን እናንተ ቅዳሴ ቀድስ እያላችሁ ነው? እና የሐዋርያው ጳውሎስ መልእክት ብሎ ያነባል ሰውዬው። እዚያ የሐዋርያው ጳውሎስ መልእክት ምዕራፍና ቅዱስ ይለውልህ ምናባቡ እኮ ምን እንዳለ ገና ዳቆኑ አልተጀመረም እኮ። አቡነ ዘበሰማያት አሐዱ ትግላችሁ ነው። አሁን ለምሳሌ የመጀመሪያው ቅዳሴ ስንገባ ካህኑ ተዘከረኝ ብሎ ጸሎት ይደረጋል አይደል እንዴ? አቡነ ዘበሰማያት አይሉት። በየትኛውም ቦታ አቡነ ዘበሰማያት ኢትዮጵያ ውስጥ አይባልም። መልኬ ካለበት ቦታ ግን አቡነ ዘበሰማያት ሳይዘለቅ አይባልም። መልኬ ካለበት ቦታ ላይ ምንባቧ በሙሉ ተነባ ስታልቅ ነው ቅዱስ የሚባለው። ቅዳሴ ቆሞ የቅዳሴ ለዛ የሚያውቅ ሰው መልኬን እንዴት ይረሳል? የቅዳሴ ለዛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የቅዳሴ ለዛ የተረዳ ሰው መልኬን ሊረሳ አይችልም። ብፁዕ አባታችንን እንዴት ልንረሳቸው? ያስተማሩን እንዴት እንርሳ? አቡነ ዘበሰማያትን በአንድምታ የተረጎመ ሰው ማን አለ? ጸሎተ ሃይማኖትን በአንድምታ የተረጎመ ሰው ማን አለ? በኢትዮጵያ ማህበራዊ ኑሮ ብሎ እነ
እነዚህ ሶሻል ሳይንስ ያጠኑ ሰዎች ያልሰሩትን፣ ፖለቲከኞች ያልሰሩትን፣ በትምህርት ቤት ያለሙ ፈላስፎች ያልሰሩትን ማህበራዊ ጉዳይ ብሎ በኢትዮጵያ ኦርቶዶክስ የኢትዮጵያውያን ማህበረሰብ ችግርና መፍትሄ የጻፈ መልከጼዴቅ አይደል? ያን ያለ መልከጼዴቅን የሚረሳ እንዴት አይነት ኢትዮጵያ ናት? እንዴት አይነት ኢትዮጵያ! ኧረ እናስባለን፣ ኧረ እናስባቸዋለን። በረከታቸው ይድረሰን። መልከጼዴቅን ማን ይረሳል? በረከታቸው ይድረሰን። እናስባቸዋለን። በማያቋርጠው መዝሙራቸው፣ በማያቋርጠው አሁን በሚዘምሩት እኛ ቅዳሴ ገባን ወጣን ነው የሚባለው። ገባን ቅዳሴ ጀመርን ነው የሚባለው። ገባን ነው የሚባለው። ኧረ ንገሩኝ። የኦርቶዶክሳውያን አድርጋችሁ ንገሩኝ እንጂ ለምንድን ነው ገባን የሚባለው? ምክንያቱም ቅዳሴ እየተቀደሰ ነው በሰማይ እና አቡነ መልከጼዴቅ ቅዳሴ ላይ ናቸው። የማይቋረጥ ቅዳሴ አለ። እኛ አቋርጠን ነው የምንገባ በጊዜና በቦታ የተወሰን ስለሆነ ከዚያ ጨረስን አይባልም፣ ወጣን ነው የሚባለው። እኛ አከናውነን እንወጣለን፣ እነሱ ግን ቀጥለዋል። አሁን ቀጥለዋል እኮ እነሱ ቅዳሴ፣ እኛ ጨረስን፣ ይኸው ጨረስን አንልም፣ እኛ ወጣን፣ እነሱ ግን ቀጠሉ። ወደዚያ ወደሚወዱት ወደማያቋርጡት ሄዱ፣ እኛ ግን ጎደልን። አዎ ይሄ ልብ ይሰብራል። ዋኖቻቸውን አሰቡ አለ ይሄ ጸሐፊ። ዛሬም መልከጼዴቅ ያስተማሩንን እናስባለን። ብፁዕ አባታችን ያስተማሩን እናስባለን። እንድንሆን እንወት የፈለጉንን ነገር መሆን ባንችልም እንጥራለን። አጥኑ ይሉን ነበር። አዎ መጽሐፍ ቅዱስ ራሱ የሚያነቧቸው የመጽሐፍ ቅዱስ አይነቶች እንኳን የተለያዩ 5 አይነት የመጽሐፍ ቅዱስ ትርጉም አላቸው። እሳቸው የሚወዱት የመጀመሪያውን ትርጉም ነበር። እሱ ትክክለኛው ነው ይሉ ነበረ። ለእኛ ይገባልን። እሳቸው ግን በደንብ ነበር የሚያስተምሩት። ይነግሩን ነበር። ይሄን አስተምሩ ነው አንረሳም። ያስተማሩን ብፁዕ አባታችን። ትናንት ከአባ ጋር እናወራ ነበር። አንዲት ትንሽ መጽሐፍ አለቻቸው፣ ትምህርተ ክርስትና አንደኛ ምትል። እሷን ያነበበ ሰው አለ? ያየ ሰው ሳለ? እሷን ያነበበ ሰው ኦርቶዶክስ ነኝ ማለት ይችላል። እሷን በደንብ ያጠና ሰው ኦርቶዶክስ ነኝ ማለት የሚችል የብፁዕ አቡነ መልከጼዴቅ የመጀመሪያዊቱን ቁጥር 1 ትምህርትና ክርስትና የምትባል ቁጥር 1 እሷን በደንብ አድርጎ ያጠና ሰው እሱ ኦርቶዶክስ ነው። እሱ ኦርቶዶክስ ነው። እንግዲያስ ያችን ያስተማሩንን አንረሳትም። የእግዚአብሔርን ቃል ያስተማሩንን እሷን ይኖራለን። ይሄ አንደኛው ነው። ብተነትን አልጨረሰም። ስለዚህ ዛሬ እኔና እናንተ አንድ ቃል እንግባ። እርሶ ያስተማሩንን አንረሳም እንበል እስቲ ሁላችን። እስቲ ንገሩኝ እንደገና። አንደኛው የእግዚአብሔር ቃል ነው። ሁለተኛው የኑሮትን ፍሬ አንረሳም እንላለን። ሁለተኛው የኑሯቸውን ፍሬ ተመልከቱ ነው። እየተመለከታችሁ ነው። ሁለተኛው ነው የኑሯቸውን ፍሬ እየተመለከታችሁ ነው። አይ መልኪ አይ ጥንቅቅ ያለ ሰው፣ አይ ጥንቅቅ ያለ አኗኗር ኗሪ። መልከጼዴቅ ካሉበት ቦታ ጠዋትና ማታ ጸሎት አይታጎልም። መልከጼዴቅ ያሉበት ቤተክርስቲያን የሚታወቀው በሰርክና በነግና በሰርክ ጸሎት ነው። አይታጎልም። መልከ ካሉበት መጨረሻ ላይ ቤት ብዙ ደከማቸው እና ስመጣ ቤተክርስቲያን ተዘግታ አገኘሁት። ያሳዝናል። የኑሯቸውን ፍሬ እየተመለከታችሁ የኑሯቸውን ፍሬ ተመልከቱ። መልኬ ያለበት ቦታ ሁልጊዜ ቤተክርስቲያኑ ዕጣን ነው የሚሸጠው። ጠዋት አለ፣ ማታ አለ። ጠዋት አድነን ሕዝበከ ይባላል፣ ኪዳን ይደረሳል፣ መጽሐፍ ቅዱስ ይነበባል። ማታ መሐረነ አብ ይባላል፣ ኪዳን ይደረሳል፣ መጽሐፍ ቅዱስ ይነበባል። ከተቻለ ትምህርት አለ፣ ካልተቻለ ግን ይቺ አትቋረጥም። የኑሯቸውን ፍሬ ተመልከቱ። ጸሎታቸው ጥንቅቅ ያለ፣ ወድቀው አልጋ ላይ ሆነው ውዳሴ ማርያምን አስታኮሉ። ጥንቅቅ አለው። ንስሐ ልግባ እኔ ውዳሴ ማርያም ጠፍቶኛል፣ አፍ እየተንተባተበ። እሳቸው ግን መቃብር እስከ ገቡባት ቀን ድረስ ውዳሴ ማርያም በቃላቸው ናት።
የኑሯችሁ ፍሬ የጸሎት፣ የትምህርት፣ የእውቀት፣ የትጋት፣ የርኅራኄ፣ የፍቅር አንደኛው እኔ ውስጤን የሚጸጥተው እና የኢትዮጵያ ሕዝብንም የማዝንለት የምጸልይለት አንድ ትልቅ ነገር አለ። ምን? ብፁዕ አቡነ መልከ ጼዴቅን ሳያውቁ የቀሩ ሰዎች አዝንላቸዋለሁ። ልባቸውን ያላነበቡ የብፁዕ አቡነ መልከ ጼዴቅን ልብ በትክክል ያልተረዱ ውጫቸውን ብቻ ሰምተው በጥላቻ ያሉ እግዚአብሔር ይቅር ይላቸው ጸልይላቸዋለሁ። አቡነ መልከ ጼዴቅ የፍቅር ሰው ናቸው። የክርስቶስ ፍቅር በውስጣቸው የተቃጠለ የነደደ ሰው ናቸው። ብዙ ያልተግባባ ብዙ ቀን አልተግባባንም ከአቡነ መልከ ጼዴቅ በጣም ብዙ ቀን ግን በፍቅር ነው የምንለያየው። በፍቅር ነው ብዙ ቀን አልተግባባንም። እኔም ሳይገባኝ ማለት ነው፣ እሳቸው እኔን ሳይረዱኝ እኔም እሳቸው ሳይረዱኝ ያልተግባባንበታል። ግን እንደሳቸው የምወደው የማከብረው ምክንያቱም ሕይወቴን የሰሩት እሳቸው ናቸው። ብፁዕ አቡነ መልከ ጼዴቅ ኑሯቸው ሰውን መስራት ነው፣ ሰውን ሰው ማድረግ ነው የብፁዕ አቡነ መልከ ጼዴቅ። ለዚህም በየሄዱበት ትምህርት ቤት ነው የሚያቋቁሙት። ኢትዮጵያ ስንት ትምህርት ቤቶች እንዳሉ አሁን በሳቸው ጊዜ ተቋቁመው እንደነበረ ዛሬ ጠይቁ። ዛሬ እንኳን ቅድስት ሥላሴ ትምህርት ቤት በአገሪቱ ካለ ከታወቀ ትምህርት ቤት አንዱ ዛሬ እንኳን በጅማ በደቡብ የነበረ ትምህርት ቤት ልዩ ነው። ትናንት ብፁዕ አቡነ ሉቃስ ሲገልጹልኝ የኑሯቸውን ፍሬ እየተመለከታቸው አኗኗራቸው እንዳልኳቸው ጠዋት ጸሎት ያደርጋሉ፣ ደግሞ እንደገና ጤናቸውን ሲጠብቁ ወክ ያደርጋሉ። ሌላው ቀርቶ ምግባቸውን እንኳን ራሳቸው ሰርተው ነው የሚበሉት። እንዴት አድርገው እንዳስተማሩ ኑሮን እንዴት መኖር እንዳለብን ጥንቅቅ ያሉ ካህን፣ መናኝ ባህታዊ፣ ደግሞ ሊቅ ፈላስፋ የኑሯቸውን ፍሬ እየተመለከታቸው አባታችን አንችለውም እንጂ እሱን ብንሆን ደስ ይለን ነበር፣ ግን እናየዋለን። አሁንም መስታወቱ ነው መነጽር ሆኖ እያየነው ነው። አሁንም የፊታችን ብርሃን ሆኖ እያንጸባረቀልን እንኖራለን። እናመሰግነዎታለን። በረከቱ ይድረሰን። ሶስተኛ በእምነት ምስሏቸው፣ በእምነት ምስሏቸው። እንደ ብፁዕ አቡነ መልከ ጼዴቅ ያለ አማኝ አላየሁ። እምነታቸውን የምታወቅ በሚጸልዩ ጸሎት ነው። ሲጸልዩ ሰምታችሁ ታውቃላችሁ? ሁልጊዜ ያወርዱታል ነው የሚባለው። እግዚአብሔርን ከዚህ ቁጭ አድርገው የሚያነጋግሩት ነው የሚመስለው። ነፍሴ ዛሬና ትናንት አረፈች። ብፁዕ አቡነ ሉቃስን ያቆይ ልቦናት እሳቸው ተተክተውልን ደስ የሚል የጸሎት አይነት አማኝ ናቸው ብፁዕ አቡነ መልከ ጼዴቅ። ስለዚህ በእምነታቸው ደግሞ ተንገላተዋል። እዚህ ላይ ነው እንግዲህ የተገዳየ የደርግን የተገዳደረ ነው። ጌታችን ኢየሱስ ክርስቶስ ተከሶ ቀረበ ከአንድ ወንጀለኛ ጋር፣ ከአንድ ከታወቀ ወንጀለኛ ጋር ተከሶ ቀረበ። ወንጀለኛ ተው እና ዶሴ ቀረበ። ቢተነተን ጌታችን መድኃኒታችን ኢየሱስ ክርስቶስን ወንጀለኛ የሚያደርግ ነገር ጠፋ እና ምን አለ ሰውየው? ማንን ልፍታላችሁ አለ። በርባንን አለ። እና ሰውየው ምን ላድርገው እገድለዋለሁ እንዳይል የሚገደል ነገር የለም። የሚያስገድል ቀርቦ የሚያስገርፍም የለም ማለት ነው። ተደላለው ሰለ እንኳን የሚያሰቅል የሚያስገርፍም አላገኘሁበትም። እና ሰውየው ምን ላድርገው? የሮማ ፍትህ አደባባይ ተጨነቀች። ምን ታርገው? መልኬም እንደዚህ ብላ ቀርባለች በደርጎቹ ፊት። ቀረቡ ሐሰተኞች ተብትበው አቀረቡ ለደርጎቹ። የመልኬ ዶሴ ሲተነተን እውነት ብቻ ሆኖ ተገኘ። ክብር ለአምላካችን ይሁን። የመልኬ ዶሴ እምነት ብቻ ሆኖ ተገኘ። ሌላ ነገር ጠፋ። 7 ዓመት አወጧቸው፣ አወረዷቸው። ነገር ግን እዚያ ውስጥ ቴዎሎጂ ትምህርት ቤት ከፍተው ነበር ሊቁ። ይህን ከእግዚአብሔር ተለያይቶ መከራ እያየ ነበረ ሚኒስቴር
በእና ጸልይ እያሉ እያጸለዩ መጽሐፍ ቅዱስ አስተምረው አማኝ አድርገው ያወጧቸው የአማናውያን አሉ። አማኙ መልኬ ወደ ቤት ገብቶ ሰዎችን ለወጠ። እንደ ጳውሎስ አብሮ የታሰረውን በዚያ ዘመን በጳውሎስ ዘመን አንድ ጠባቂ ሲታሰር ዝም ብሎ አይጠብቅም። አብሮ ከታሳሪው ጋር ታስሮ ነው የሚጠብቀው። በነገራችን ላይ ይሄን ታውቃላችሁ። በሰንሰለት ከታሳሪው ጋር ይታሰርና እሱ ይጎትተዋል ወደሚፈልገው ማን ጠባቂው። ልክ መልኬ እንደዚያው እዚያ ውስጥ ገብተው ያንን የአማኒ ማህበረሰብ መከራ ሲያይ የነበረ ሰው አሳምነው አስወጡት። በኋላ ምን ተብሎ ይፈታል? ስለዚህ ክርስቶስን መርምሮ የሚፈልገው ቢያጣ ወንጀል ቢያጣበት አለ ወንጀሉ አሳልፎ ምን አላቸው ነው የሚለው? ለፈቃዳቸው ሰጣቸው። የፈለጉትን እንዲያደርጉበት አሳልፎ ለፈቃዳቸው ሰጣቸው። ለዚህ ነው ክርስቶስን በጭካኔ በትስጥስ እስኪድረስ ሰውነቱን የገረፉት። ምክንያቱም ለጠላቶቹ እንደፈለጉት እንዲያደርጉት ነው የሰጣቸው። መልኬንም እዚያ ውስጥ አሰቃይታቸዋል። ጸሎት እንዳይጸሉ፣ መጽሐፍ ቅዱሳቸውን እንዳይይዙ፣ ሌላው ቀርቶ ጸጉሮትን እንላጭ ብለው አሰቃይተዋቸዋል። መጨረሻ ላይ ምን ቢሆን ጥሩ ነው? በጥርጣሬ ታስረው በምህረት ተፈተዋል። ደጋፊ እኮ ነው። የለማ አየህ ክርስቶስን ሲመስል መልኬ በዚህ አደባባይ በአመፀኞች አደባባይ አመፀኞች በአመፅ ከሰው ወንጀል ያላገኙበት አማኝ ካህን ነው መልከጼዴቅ። እውነትም ካህኑ ለእግዚአብሔር መልከጼዴቅ አብይ ተቢት ክብር ለአምላካችን ይሁን። በእነሱ የባረከን በጥርጣሬ ታስረው በምህረት ተፈተዋል የተባለ ምንም አይነት ያልተገኘበት እስር ቤትን ትምህርት ቤት አድርጎ የወጣ መጽሐፍ ቅዱስን በእስር ቤት ያስተዋወቀ ክህነት ምን ማለት እንደሆነ ለአሳሪዎቹ ያሳወቀ የገለጠ መልከጼዴቅ አሁን ካህኑ ሆኖ በእግዚአብሔር ፊት ሁልጊዜ የሚዘምር ቅዱስ። ዋኖቻችሁን የእግዚአብሔርን ቃል የተናገሮቻችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ዛሬም እንመስላቸው ዘንድ ብፁዕነታቸው በሰማይ ሆነው ይማልዱልናል፣ ይጸልዩልናል፣ ደግሞም ይባርኩናል። የቅዱሳን አባቶቻችን የመልከጼዴቅ፣ የዜና ማርቆስ፣ የቅዱሱ፣ የዝምታው፣ የባሕታዊው የመርቆሬዎስ እንዲሁም ሳይታወቅ መንኖ የሞተው የጎርጎርዮስ በረከት በሁላችን ላይ ይደር። ወስብሐት ለእግዚአብሔር። ተቀበላቸው።